ትራፊክ ማኔጅመንት አንድ ማስታወቂያ ወጣና ማስታወቂያውን ምና አይቼ እኔ መለስ አልኩኝ። ምክንያት አያሳትፈኝም ምናምን ከዛ አንደኛው እንዴ ሄደን እንከራከራለን። ምን ነበር ስራው? አንደኛ ቲክ ማድረግ አለበት ትራፊኮችን እያየ የሚወጡትን ምናምን የምታሰማራው አንተ ነህ። ከዛ አሰብኩት አሁን እንዴት ነው የምንሰራው ሲባል በአሲስታንት ነው። አሲስታንቱ ለምን አይቀጠርም ታዲያ? ለምን ይቀጥራል? ለምን አንተን ይቀጥራል? my way እሺ ፍቅር እንዴት ነው? ፒስ ነው አለን። ዛሬ እባክህ ስለምን ላወራ መሰለ ብናወራ ደስ የሚለኝ ይሄ ዲነር ኢን ዘ ዳርክ የሚለው የጨለማ ወራት አይነ ስውራን ሆቴል ውስጥ አስተናጋጅ ሆነው ሰዎች እራት ጋብዞ በአይነ ስውራን አስተናጋጆች ራታቸውን ያለ መብራት የሚወሉበት አናራ እሱ ነገር እንዴት ነው ግን አንተ ማለት በሱ ላይ ያለ ሐሳብ ምንድነው? ሐሳቡ በሁለት ጎን መታየት አለበት ብዬ አስባለሁ። እኔ የመጀመሪያው ሐሳቤ ምናልባት አይነ ስውራኖች ማስተናገድ ይችላሉ የሚለውን ማሳየት ከሆነ ሐሳቤው ጥሩ ሐሳቤ ይመስላል። ግን እየተገነዘበ ያለው ሰው ከማስተናገዱ በላይ ከመቻሉ በላይ ቻሌንጁን ነው ጨለማ ነው ለካ የሚል ነው እያስተላለፈ ያለው ሜሴጅ። ማለት አይነ ስውርነትን እያሳየ ያለው የወሬን እኮ እና የሆነ ዳርክ እንትኑን ነው ዳርክ ሳይዱን ነው እያሳየን ያለ ነው እያምናለሁ። ማለት እንደዚህ ነው ለካ የጨለመባቸው የሚል አይነት ወይኔ ተገኝቼ ነበር አንደኛው ዲነር ላይና ሲወጡ ከጨለማ አራቱ በኋላ እያሉ ነበረው እያሰብኩ የነበረው አለች አንደኛዋ ብዙ መሰናክሎችን አለፌ ስመጣ እያየው ነው አለች። እነሱ ስንቱ ቱቦ ላይ ገብተው ከስንቱ ፖል ጋር ተጋጭተው ሊመጡ እንደሚችሉ ነው ያሰብኩት አለችና በቃ ጀስት ማስተላለፍ የፈለግነው መልእክት ምን እንደሆነ መጀመሪያ በተገቢ ሁኔታ ማስረዳት ያስፈልጋል ብዬ አስባለሁ። ዳርክ ሳይዱን እያሳየን እንዳይሆን ጥንቃቄ ያስፈልጋል። ምንድነው እኔም ማስበው አንድ ሰው አይኑን ሲያጣ የሚያጋጥማቸውን ቻሌንጅ አይናማ የሆኑ ሰዎች አንደርስታንድ እንዲያረጉ መሰለኝ አይደል ሐሳብ። ግን አሁን አንተ ያልከኝ ያለው በዛው ልክ ደግሞ አይነ ስውርነትን አንደርስቲሜት እንዲያረግ ያረጋዋል ሰው። ምክንያቱም ኢምፓወር ሆኖ ሳይሆን አይነ ስውርነትን በዛ ሰዓት እየተገነዘበ ያለው በቻሌንጅ ውስጥ ስለሆነ ሁሉ ጊዜ በዚህ መንገድ ስለሚኖሩ በቃ በህይወት ላይ ሁሌ ሰፈር እንዳረጉ ነው ብሎ የሚያረጋ አይነት አስተሳሰብ መልእክት የሚሰጥ ነው አይነት ነው አይደል ሐሳብ አንደርስታንድ እንደዛ ነው ሐሳቡና አሁን ለምሳሌ ምንድነው የሚሰጣቸው ነገሮች ምግቦች ይሰጧቸዋል። ምግቦችን መጉረስ የሚቸገሩ ሰዎች አለን አሉ። እኔ የምር ለመናገር የሚቸገር ሰው መኖሩ ለኔ ተአምር ነው። ምግቦቹ እየወደቁብን ሳህን እያጣን ማለት ሳህኑን ማግኘት እያቃተው አስበዋል። አንዴ ሄዶ ዳብሶ የጎረሰውን መልሶ መድገም እያቃተው ምናምን እንደዚህ አይነት ሐሳቦችን ሲሰጡ ሰምቻለሁና ችግሩን ነው እየተገነዘቡ ያሉት ሰዎቹ ይሄ ከመቻሉ በላይ አይነ ስውራን ይሄን ሁሉ ቻሌንጅ አልፈው ነው ለካ ኢምፓወርድ ሆነው ነገሮችን በቀላሉ እየሰሩ ያሉት። አሁን እኛ አይናችንን አተን ይሄው ነገሮችን መከወን እየከበደን ነው። ግን እነሱ ይሄንን አልፈው ነገሮችን መከወን ላይ ጎበዝ ናቸው። ለካ በዚህ ዓለም ውስጥ እየኖሩ እነዚህ ነገሮች እየከወኑ ነው እዚህ የደረሱት የሚለውንም መልእክት ለማስተላለፍ የተፈለገ ዓላማውማ እንደዛ ይመስለኛል። ዓላማው እኮ እንደዛ ነው ማለት ኢምፓወርድ ናቸው። የሁሉ ቻሌንጅ ቢኖርም እነሱ ግን ችለው እያሳዩ ነው እና አወቁ ነው። አስተናጋጆቹም አይነ ስውር እንደመሆናቸው መጠን እናንተ ለመብላት እንኳን የከበዳችሁን እነሱ ግን በዛ ፈተና ውስጥ ሁሉ አልፈው እናንተን እያስተናገዷችሁ ነው እኮ ዓላማውማ። ምክንያቱም የሚያስገቧቸውም ራሳቸው አይነ ስውራኖቹ ናቸው። ወንበር የሚሰጧቸው እነሱ ናቸው። ከዛ በኋላ ባስቀመጧቸው ቦታዎች ሄደው ደግሞ እንደገና ምን ይሰጧቸዋል? ምግቡን የሚያዳርሷቸው የሚሰጧቸው ምናምን በቃ የፈለጉትን ነገር የሚሰጧቸው ራሳቸው አይነ ስውራኖቹ ናቸው እኮ። ግን አስቸጋሪው ነገር ምንድነው ከዛ የሚወስደው ነው ጥያቄው። አየህ ተቀባዩ ላይ ነው በጣም ጥንቃቄ የሚያስፈልገው። ስለዚህ እንደ ተቀባዩ ነው ለሁለት ሰው በጣም የሚጣፍጥ በርገር ብትሰጠው በርገሩ ስለጣፈጠ ብቻ ሳይሆን ያ ሰው ለበርገሩ ያለው ቴስትም ይወስናል፣ አቀባበሉ ይወስናል እና ደግሞ የበርገሩን ምንነት ቀድመህ ልታስረዳው ይገባል። ማለት በርገሩን ካላወቀው ያ ሰው የሚበላው ለምሳሌ ለበላ ያዘጋጀሁት ቢፍ በርገር ነው ብሎ አስቦ እሱ ሄዶ ሲበላው ቱና በርገር ከሆነበት ጀስት ስለዚህ ፐርፐዙ እንዴት ነው? አሁን የነበረን ኤክስፒሪየንስ እስቲ ንገረኝ። ለምሳሌ ስትገቡ ቀጥታ ወደ እራቱ የሚኬድ ነው ወይስ የሆነ የሚሰጥ ኦሪንቴሽን ምናምን? ኦሪንቴሽን አለ፣ ግን ያ ኦሪንቴሽን በበቂ ሁኔታ ለውጧቸዋል ወይም ደግሞ አስገንዝቧቸዋል የሚል አረዳድ የለኝም። ማለት የሚሰጧቸው ኮሜንቶች ናቸው እንደዛ እንድል የሚያደርገኝ። ታውቃለህ አሁን ከወጡ በኋላ
ምንድነው በብዛት የሚሰጧቸው አንደኛው እንደውም የመምህር ነው ታውቃለህ አይነ ስውራንን በደንብ የሚያውቅ መምህር አይነት እና ምንድነው ሲል የሰማሁት ከዚህ በኋላ ለነሱ ማዘን አለብን በበቂ ሁኔታ ለምን መረዳት አለብን አይደለም ማዘን አለብን ማወቅ አለብን አይደለም እና ማዘን አለብን ነው እያለ የነበረው እና ደግሞ እንትን መጣ የጀነራላይዜሽን ይሄ መጣ ምን እነሱ ይጠራጠራሉ የሚጠራጠሩት ግን እስኪያውቁን ድረስ ነው ወደ መባል መጣ እነሱ የሚል መጣ ታውቃለህ በዚህ ውስጥ እንዲገነዘብ ሳይሆን እየሆነ ያለው ወደ ጥርጣሬ ወደ ጀነራላይዜሽን ወደ ምናምን ስለዚህ የምናዘጋጃቸው ፕሮግራሞች ሪሊ የምንፈልገውን ታርጌት ደርሰዋል መጥተዋል ወይ ማስተላለፉን ብቻ ሳይሆን የሚመጣው ውጤት በፕሮግራሙ ለተላለፈለት ኦዲየንስ በሱ የመጣው ውጤት ምን ያህል አመርቂ ነው የሚለውንም ከግምት ውስጥ ማስገባት አለብን ስለዚህ እኔ ማስበው ኮሜንት ያለኝ ኦሪየንቴሽኑን ቢስተካከል በደንብ ለምሳሌ ዲነር ኢን ዘ ዳርክ ለምን ተዘጋጀ አላማው ምንድነው እናንተስ ከወጣችሁ በኋላ ምንድነው የምትገነዘቡት ሪሊ እንደገና ተመልሳችሁ ለአይነ ስውራን ለማዘን የምትሄዱ ከሆነ ዋት ኢዝ ዘ ኒድ ይሄን ፕሮግራም ማዘጋጀት ማለት ከወጡም በኋላ በነገራችን ላይ ኮሜንቱን ሲሰጡም ራሱ ምን መባል አለበት መገራት አለበት ብዬ አስባለሁ አላማው ይሄ አይደለም መባል አለበት ወጣው በቃ መጀመሪያ ኦሪየንቴሽን ተሰጥቶ ሊሆን ይችላል ከዛ በኋላ ከወጡ በኋላ እንደዛ አይነት ኮሜንቶችን የሚሰጡ ከሆነ አይ አላማው የተዘጋጀው ግን እንደዚህ እንድትሆኑ አይደለም በበቂ ሁኔታ እንድትረዱ ነው መባል ያስፈልጋል ይሄ ፎር ዘ ሴክ ኦፍ ኢቨንት ተከናውኗል ለማለት ሳይሆን ኢቨንቱ ከተከናወነ በኋላ ሪሊ የምንፈልገውን ፖዚቲቭ የሆነ ውጤት ተገኝቶበታል የሚለው ነገር መታየት ቢኖርበት ብለን ነው የምናስበው ከዛ ውጪ ሌላ ፍቅር በጣም እኔ ለጊዜ ጭንቅላቴ ላይ በቃ ሚሯሯጥ ነገር አለ እሺ እንደው እንዴ በጣም በቃ ማራቶን ነው ታስበው በቃ ማለት እንዴት ነው የሚሄደው ምናምን አለው ሰሞኑን አንድ ኢንተርቪው እያየው ነበር ስም አልጥቀስ አንድ የዲሴቢሊቲ አክቲቪስት ይሄ ዲሴቢሊቲ እና ፋሽን ሾው የሚል ነገር እየተወራ ነበር ኦኬ እና አካል ጉዳተኞችም በፋሽን ሾው ኢንክሉድ መደረግ አለባቸው የሚል ነገር ማለት ነው እና አንዳንዴ ምንድነው ማስበው ሪሊ ይሄ ኢንክሉዥን ሲባል በቃ ሁሉንም ቦታ እንግባ ነው ወይ ለምሳሌ አሁን እስቲ ዲሴቢሊቲ እና ፋሽን ሾው ያለውን አንተ ያለህን ሐሳብ ንገረኝ እስቲ በዚህ ዙሪያ የምትሰጠኝን ሐሳብ እኔ ምንድነው ማምነው ማለት ኢንክሉዥን እሺ ይካተቱ የሚለውን እሺ ልስማማና እስኪ ልጀምር ቢሆን እንኳን ግን ፋሽን ሾው ከሆነ እንኳን ኢንተረስተድ የሆነ ተገቢ የሆነ ፈተና ኖሮት በስርዓት ማለት ሌላ ማህበረሰብ ላይ የምናየውን ሌላ ለምሳሌ አንዲት ሴት ትመጣለች አንዲት ቆንጆ እንበል አንዲት ቆንጆ ሞዴል ሆና ስትመጣ የምንጠብቀውን የሞዴሊንግ ፎርማሊቲ እና የምንፈርጀውን ፍርድ ሌላው አካል ጉዳተኛም ሲመጣ የምንፈርድ መሆን መቻል አለበት ብዬ አስባለሁ በዛ ወይ ነው መታየት ያለበት አካል ጉዳተኛ ስለሆነ አጭሩም ረጅሙም ቀጭኑም ሞዴሊንግ ምንትን ማይሆነው እንትኑም ማለት አይሆንም ታውቃለህ ማለት ሞዴሊንግ ማያካተታቸው አይነት ፎርማሊቲዎች ካሉ እነዛን ነገሮች ያሟላ እንጂ ያላሟላ ሁሉ አካል ጉዳተኛ ስለሆነ ብቻ ፎር ዘ ሴክ ኦፍ ኢንክሉዥን መግባት አለበት ብዬ አላምንም እኔ ምን መሰለህ ሐሳቤ በቃ አንተ ባልከው ነገር እስማማለሁ ሁለት ነገር አስባለሁ ይሄ ዲሴቢሊቲ ኤንድ ፋሽን ሾው አንዳንዴ ዝም ብሎ ኢንክሉዥን ሲባል ሁሉንም ነገር ውስጥ እንግባ ሁሉንም ነገር እንችላለን ማለት አይደለም አሁን ፋሽን ሾው ስታስብ እኮ ጉዳት አልባ በሙሉ አይገባበትም ማለት ነው ዋይ ፋሽን ሾው የሚፈልጋቸው መስፈርቶች አሉ አዎ ቆንጆ መሆን ጥሩ ቅርጽ ከዛ ዝም ብላ አለች አንድ ለፌክ የምትጨመር እንዲው ፊዚካል ብቻ እንዳይባል ተብሎ ጥሩ አስተሳሰብ ይላል ምናልባት እኔ ለቃሉ ይቅርታ አድርግልኝ ግን አካል ጉዳተኞች የሚያሟሉት ሶስተኛውን ብቻ ነው የሚያሟሉት ለምን መሰለህ እውነቱን ነው ማውራት ነው ኧረ እንዴ ምን እያልክ ነው ቆንጆ ሴት አካል ጉዳተኛ የለችም እያልክ ነው አይደለም ፋሽን ኢንዱስትሪው የሚፈልጋቸው ነገሮች አሉ ለምሳሌ ፋሽን ኢንዱስትሪ ያሉት ማን ናቸው የልብስ ካምፓኒዎች ናቸው አብዛኞቹ የልብስ ወይ ደግሞ የሆኑ ከልብስ ጋር የተያያዙ ነገሮችን የሚያስተዋውቁ ካምፓኒዎች ናቸው አይደል ሆነስትሊ ስፒኪንግ እናወራ እንኳን አንተ አካል ጉዳተኛ ሳይሆን እኮ በጣም ወፍራም ሴት እኮ ሂጂ ከዚህ ልትባል ትችላለች ምን ጥያቄ አለ ለምን ካምፓኒው ልብሱን ማስተዋወቅ የሚፈልግባቸው ሰዎች አሉ ያ ሁለተኛ ደግሞ አክቲቪስቶቹ ነው ያሉ መሰለ የዲሴቢሊቲዎቹ አይ ዝም ብለ አንዳንድ ፕሮግራሞች ላይ እኮ ኢንክሉድ አድርገን አካል ጉዳተኛ ሞዴሎችን መርጠን እናስገባ እንላለን ምናምን ይላሉ ግን ይሄ ሲገባ ፌክ ነው ባይዘው እኔ አይቼዋለሁ አንዴ ፋሽን ሾው ተዘጋጀና የአካል ጉዳተኞች ፋሽን ሾው ተዘጋጀና ዋናዎቹ ፋሽን ሾው ካለቀ በኋላ የአካል ጉዳተኞች የሚግቡና ተዘጋጀ ከዛ ገቡ ሞዴሎች ምናምን በቃ ሳይው ወፍራማም ቀጭማም ቀደም እንዳልከው ማለት ነገሩ ምን ሆነ መሰለ መጀመሪያ ጉዳት አልባዎቹ ሲያዘጋጁ ሞዴሎቹ የኦዲየንሱ አስተያየት የነበረው በስማም ቁመናዋ እንደው እዚህ ጋር ደግሞ ጸጉሯ እንደዚህ ቢሆን ልብሱ ደግሞ በዚህ በኩል ዲዛይነሯ እንደዚህ ቢያስተካክል በጣም አሪፍ ነበር ይሄኛው ደግሞ
ልክ አካል ጉዳተኛው ሲሆን ኦራ በለው አንተ እዚህ መድረክ መምጣታቸው ራሱ አንተ ጎበዝ ናቸው ማለት በቃ ምናምን ብሎ ነው የሚያወራው። ከእንትኑ ኢቫሉዌሽኑ ራሱ ተቀየረ፣ በቃ ይቀየራል። ይሄ ኖት ቢኮዝ they are eligible ምናምን ሳይሆን መምጣታቸው በራሱ ትልቅ ነገር ነው ምናምን የሚል ነገር መጣ ማለት ነው። አይ ግን እኔ እዚህ ላይ ግን ጥያቄ አለኝ ላንተ ራሱ አካል ጉዳተኛ በራሱ ግን ጉድለቱ በራሱ ልብሱን ለማስተዋወቅ ወይም ደግሞ ፋሽን ሾው ላይ ለመታደም ያጎለዋል ብለህ ታስባለህ? እኔ ሁለት ነገር ነው እዚህ ጋር ማነሳው። አንድ አይዲያሊ መሆን ያለበትና እየሆነ ያለውን ነው እንግዲህ የምናወራው። እየሆነ ያለውን ስናወራ አዎ ጎሎታል ነው። ለምን አንደኛ ይሄ ካምፓኒዎች ምን መሰለ የሚያደርጉት የዲሴቢሊቲን ጉዳይ በውጪው ማለት ነው የዲሴቢሊቲ ፋሽን ሾው ፓርት ኦፍ የፐብሊክ ሪሌሽን ኢሜጃቸውን መገንቢያ ኦኬ እሱንም እንትን ያደርጋሉ ኢንክሉድ ያደርጋሉ ምናምን ኦኬ በጣም ጎበዝ ናቸው ምናምን ይባላል። ሁለተኛ ደግሞ ሲዘጋጅ እነዛ ፋሽን ሾው የጉዳት አልባዎቹ ሌሎቹ ሞዴሎች ከተዘጋጁ በደንብ ከሰሩ በኋላ እነኚህን እንደ ቅመም አድርጎ ዝም ብሎ በቃ ሲመረጥ ራሱ ካየ እኔ ሲመረጥ አሁን አይቻለሁ አንድ የሆነ ጊዜ ሲዘጋጅ ኢትዮጵያ ውስጥ ማለት ነው። ኦኬ የምትፈልጉ ሰዎች ነው የተባለው። ሞዴል የሆነ ፕሮግራም ስላለ ማለት ነው በቃ እዚህ ጋር ፋሽን ሾው ላይ የምትፈልጉ አካል ጉዳተኞች ተሳተፉት ነው የተባለው። እንዴ 1000 ሰው ቢመጣስ በምንድን ነው መመዘኛው? ክራንች የያዘን ሰው እንደ ድመት ካልሄድክ ብሎ ማስክ ኢትስ ኖ አንዳንዴ ኢትስ ለሞራሊቲ እንትን ጥሩ አይደለም። ሁሉም ነገሮች ላይ እንግባ ማለት አይደለም። ይሄ ዲሴቢሊቲያችን አካል ጉዳታችን የሚወስነን ቦታ አለ አይደል? ለምሳሌ አንድ 90 ኪሎ የሆነች ሴት እኮ 40 50 ኪሎ ለሆነች ሴት መሮጥ አትችልም አይደል? ቢኮዝ ኦፍ ዋት ውፍረቷ የሚወስናት ነገር አለ። ገባ? እኛም አካል ጉዳተኞች አካል ጉዳታችን የሚወስንብን ነገር አለ። አንድ እንትን ላምጣለህ ከዚህ ጋር ትራፊክ ማኔጅመንት አንድ ማስታወቂያ ወጣና ማስታወቂያውን ምናምን አይቼ እኔ መለስ አልኩኝ። ምክንያት አያሳትፈኝም ምናምን ከዛ አንደኛው እንደ ሄደን እንከራከራለን። ምን ነበር ስራው? አንደኛ ቲክ ማድረግ አለበት ትራፊኮችን እያየ የሚወጡትን ምናምን የምታሰማራው አንተ ነህ። ከዛ አሰብኩት አሁን ይሄንን በምን እንዴት ነው የምንሰራው ሲባል በአሲስታንት ነው። አሲስታንቱ ለምን አይቀጠርም ታዲያ? ለምን ይቀጥራል? ለምን አንተን ይቀጥራል? ኤክሰለንት this is እንትኑ የምንጠይቃቸው ነገሮች በቃ ይሄ በአካል ጉዳተኝነት ከመገለል ጋር ለምን እናያይዘዋል? አሁን ሊሚት በቃ ሪስትሪክት የሚያደርገናል አካል ጉዳታችን ግን በተቻለ መጠን አካል ጉዳተኛችን ሪፕሌስ አድርጎ በሆነ ቴክኖሎጂ ሊሆን ይችላል በሪዝነብል አኮሞዴሽን በዛ መንገድ ተጠቅመን ስራዎችን ልንሰራ እንችላለን። ከዛ ውጪ ግን ሁሉም ቦታ እንግባ የሚል እሳቤ ልክ አይመስለኝም። አሁን የዛ የፋሽን ሾው እግዚአብሔር እውነቴን ነው የምልህ የሆኑ ሰዎችን ኪስ ከመሙላት ባሻገር ያመጣው ቅንጣት ያህል ውጤት የለም። ለምን መሰለ ይሄን ያልኩት? አሁን ካየ ሌሎች ሞዴሎች ምናምን ጉዳት አልባ ከዛ ፋሽን ሾው በኋላ የሆነ ካምፓኒዎች ያናግራቸዋል ሎንግ ተርም ስራዎች ይሰራሉ ምናምን። አካል ጉዳተኞችስ ከዛ ትራንስፖርት ይሰጧቸዋል። ከዛ በኋላ ማንም ዞር ብሎ የሚያያቸው ይላል። ግን ዲዛይነሮቹ በቃ ብቃታቸውን ለማሳየት ምናምን ለእንደዚህም አይነት ሰዎች ልብስ ሰራን ለዊልቸር ላይ በቃ ይሄ ከፕራይቬት እና ከካምፓኒ ፐብሊክ ሪሌሽን ኢሜጅን ሶሻል ሚዲያ ላይ ያለ ኢሜጅን ከመገንባት ውጪ አም ኖት ሹር ለአካል ጉዳተኞቹ ጥቅም ያመጣል። ለመናገር ስንት የምንከራከርባቸው ጉዳዮች አሉ። ለመናገር ማለት የመብት ጥያቄ ምን ልናነሳባቸው የሚገቡ ስንት የሚመለከቱን ጉዳዮች አሉ። የስራ ቅጥር ስንት ጉዳዮች አሉና የግዴታ አካል ማለት አንድ አይነት ስውር ብድግ ብሎ መኪና ካልነዳ ብሎ መከራከር ለኔ ማለት እንትንም አይደለም። ይሄ የመብት ጥያቄም ነው ብዬ አላምንም። የምር ለመናገር በቃ ይሄ እኔ ምን መሰለህ አሁን አንተ እንዳልከው ነው አሁን ሁለት ክራንች የሚይዝን ሰው የእጅ ኳስ ተጫወት እንደማለት ነው። በቃ ይሄ አንዳንድ የማይሆኑ ነገሮች አሉ። በቃ በእንትን የሆኑ ሰዎችን ኪስ ከመሙላት ባሻገር ፋይዳ የሌላቸው ፕሮጀክቶች አሉና እኛ ሀገር ደግሞ ገና በጣም ብዙ ያልሰራናቸው ስራዎች አሉ። ሪሊ ኢምፓክት ሊያመጡ የሚችሉ ኢምፓወር ሊያደርግ የሚችሉ አካባቢዎችን የሚጠቅሙ ፕሮጀክቶች ይኖራሉና ከዛ አንፃር እኔ እንደዛ ብናስብ እስቲ እናንተ ተመልካቾች ምን ትላላችሁ? በዚህ በተነሳው አይዲያ ላይ ምን ትላላችሁ? እኛ እንግዲህ ይሄንን ብለናል ነው ፍቅር። እንዴት ነው ሪፕላይ አድርጋችሁ ኮሜንት የምትመልሱት? በሚል ማህበረሰብ መሀል ቁጭ ብለህ አንተ ስለ ፋሽን ሾው ለምን አልተካተትንም ብሎ መጠየቅ በጣም